ቴሌግራም አካውንታችሁ ተጠልፎ መሆኑና አለመሆኑን እንዴት ማወቅ ትችላላችሁ? አወቃችሁ እንበልስ። እንዴት ነው? ከተጠለፈባችሁ ስልክ ላይ እጃችሁ ላይ ባለ ስልክ ተጠቅማችሁ ሎግ አውት ብላችሁ ልትወጡ የምትችሉትና ራሳችሁ ከጠላፊዎች ከሌላ ዲቫይስ ፕሮቴክት ማድረግ የምትችሉት የሚለውን እነዚህ ሁለት ነገሮች ዛሬ ቪዲዮአችን ላይ እናያለን። በነገራችን ላይ ተጠልፎባችሁ ብቻ ሳይሆን በጓደኞቻችሁ በቤተሰብ በሆነ ሰው ስልክ ለመጠቀም ሎጊን ብላችሁ ገብታችሁ ሎግ አውት ሳትሉ ሊሆን ይችላል። ወይም ደግሞ ከዚህ በፊት ቴሌግራም የምትጠቀሙበት ስልክ ጠፍቶባችሁ ሊሆን ይችላል፣ ተሰርቆባችሁ ሊሆን ይችላል። ግን ሎግ አውት ሳይባል እዛ ዲቫይስ ላይ ቀርቶ ሊሆን ይችላል። ሰው መረጃችሁን፣ ፋይላችሁን በቀላሉ ማግኘት ይችላል ቴሌግራም ላይ ያለው ማለት ነው። ሶ እንዴት አድርገን ነው ኢሚዲየትሊ ሎግ አውት ብለን ከሌሎች ስልኮች ልንወጣ የምንችለው የሚለውን በዛሬ ቪዲዮአችን ላይ እናያለን። ዛሬ ስለ ቴሌግራም እየሰራሁላችሁ ስለ ኢሞ፣ ስለ ፌስቡክ እና ስለ ሌሎች ስለ ኢንስታግራም፣ ሌሎች ሶሻል ሚዲያዎች ተመሳሳይ ቪዲዮ እንድሰራላችሁ ከፈለጋችሁ ኮሜንት ላይ ጻፉልኝ። እንድሰራላችሁ የምትፈልጉትን ጻፉልኝ። ቪዲዮን ላይክ፣ ቻናል ደግሞ ሰብስክራይብ ያደረጋችሁ የደወል ምልክቷን ተጫኑ። ምክንያቱም ከዚህ በኋላ እንደዚህ አይነት አስተማሪ ቪዲዮ በየጊዜው ስለምለቅ እኔ ስለቅ የኖቲፊኬሽን ኦር አሳውቁ ምልክት እንዲገባላችሁ መጫናችሁን አትርሱ። መጀመሪያ ወደ ስልካችን ወደሚገኘው ቴሌግራም አካውንት እንገባለን ማለት ነው። እኔ እዚህ ጋር የማሳያችሁን በስልክ አንድ ባንድ ተከታተሉኝ፣ ወይም ደግሞ ስቴፕ ባይ ስቴፕ ከኔ ጋር እኩል መሄድ ትችላላችሁ ማለት ነው። ወደ ቴሌግራም አፕሊኬሽናችን እንገባለን። ወደ ቴሌግራም አፕሊኬሽናችን ከገባን በኋላ በግራ በኩል የሶስት ሰረዝ ምልክቷን አንድ ጊዜ ክሊክ አድርገን እንጫናታለን ማለት ነው። ሶ ከተጫንን በኋላ እዚህ ጋር ሁለት ኦፕሽን አለ፣ ፕራይቬሲ ኤንድ ሴኩሪቲ ኤንድ ዲቫይስ የሚል አለ ማለት ነው። ሁለቱም ማወቅ እንችላለን። ሁለቱም ተመሳሳይ ናቸው። ፕራይቬሲ ኤንድ ሴኩሪቲ ላይ አንድ ጊዜ ክሊክ አድርገን ስንገባ ከስር እንደዚህ አይነት ኢንተርፌስ ይመጣል። ከሚመጡ ኦፕሽኖች መካከል ዲቫይስ የምትላለች። ሶ ዲቫይስ የምትለው ላይ እንዳያችሁ 3 ቁጥር አለ ማለት ነው። ይሄ ማለት ነው ማለት መሰላችሁ 3 ዲቫይስ ላይ የኔ ቴሌግራም አካውንት 3 ዲቫይስ ላይ አለ ማለት ነው። 3 ዲቫይስ ላይ አለ። ከዚህ ስልክ ውጪ ከዚህ ስልክ ጋር 3 ዲቫይስ ላይ የኔ ቴሌግራም አካውንቴ ሎጊን ተብሎ አለ ማለት ነው። ሶ በዚህ መንገድ እናውቃለን። ሁለተኛው ደግሞ ከስር ዲቫይስ የምትላለች እሷ ጋርም እናውቃለን ማለት ነው። አንድ ጊዜ ክሊክ እናደርጋለን። ክሊክ ካደረግን በኋላ እዚህ ጋር እንደምታዩት 3 ዲቫይስ ላይ ሎጊን እንደሆነ ያስረዳኛል። አንደኛ ሳምሰንግ ጋላክሲ S9 ፕላስ አለ። አሁን ከረንትሊ የተጠቀምኩበት ያለው ስልክ ነው። የመጀመሪያው ከላይ ነው ይመጣላችሁ። ሁለተኛው ሳምሰንግ ጋላክሲ S9 ነው። ሶስተኛው ደግሞ ኦፕቲክሊክስ 790 ኮምፒውተር ዲስክቶፕ ላይ ነው ያለው። ሁሉም ኢትዮጵያ አዲስ አበባ ነው የሚለው። ሶ አሁን እንዴት እንደሆነ አውቀናል። የትኛው ዲቫይስ ላይ የኛ ቴሌግራም አካውንታችን እንዳለ አውቀናል ማለት ነው። ሶ አሁን ከዚህ በኋላ ምንድን ነው የምናደርገው የሚለው ነገር እንዴት ብለን ሎጊን ብለን የምንወጣው ወሳኙ ፓርት እዚህ ጋር ነው ማለት ነው። አሁን እስቲ እንዴት ሎጊን እንደምንል ማለት ነው። እዚህ ውስጥ አንድ ነገር አለ። እዚህ ውስጥ አንድ ኦፕሽን አለ፣ ተርሚኔት ኦል አሰር ሴሽንስ የምትል አንድ ኦፕሽን አለ፣ በቀይ ምልክት ያደረኩላችሁ ማለት ነው። እሷ ወሳኝ ነገር ናት። እሷን አንድ ጊዜ ክሊክ ስናደርግ ተርሚኔት የሚል ካንስል ኤንድ ተርሚኔት የሚል አለ፣ በቀይ ምልክት ያደረኩላችሁ። ተርሚኔት የምትለዋን ኦፕሽን እንጠቀማታለን ማለት ነው። ተርሚኔት የምትለዋን አንድ ጊዜ ክሊክ ሳደርግ እንደምታዩ ኢሚዲየትሊ ከሁሉም ዲቫይሶች ላይ ሎጊን ብሎ ወጥቷል ማለት ነው። ሶ በዚህ መንገድ ቴሌግራም አካውንታችን መጠለፉን ማወቅ እንችላለን። እንደተጠለፈ ደግሞ ካወቅን በኋላ ደግሞ በዚህ መንገድ ሎጊን ብለን መውጣት እንችላለን። ሶ ሌላም እንዲሰራላችሁ በሌሎች ሶሻል ሚዲያዎችም እንዲሰራላችሁ ከፈለጋችሁ ኮሜንት ላይ ይሄ ይሰራልን ብላችሁ አስቀምጡልኝ። ስለተከታተላችሁ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ።